ክርክር ያደረገውና የረታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክሊፍን ረታው የኢትዮጵያ ኦርቶዶክስ ክሊፍን ረታው ክሊፍን የረታው የኢትዮጵያ ኦርቶዶክስ ምህረት አይ ምህረት ክሊፍን ረታ እንስማቸው ልጅ የሆነው እግዚአብሔር የረዳው ዲያቆን ምህረት ክሊፍን የረታው እግዚአብሔር የረዳው ዲያቆን ምህረት ክሊፍን የረታው እግዚአብሔር የረዳው ዲያቆን ምህረት ይኸውልህ አታየውም እንዴ ያ ረትቶት እንስማ ጉዳይ ላይ ምላሽ ሰጥቷል። ዲያቆን ምህረትስ ምን አለ? በአማርኛ ደግሞ ወደ እናንተ እናድርሰው። ምህረት በራሱ የቲክቶክ ገጹ ላይ ባጋራው መልእክቱ እንደዚህ አለ። ሰላም ለሁላችሁም እንደምን አላችሁ? ምህረት ነኝ። በርካቶቻችሁ እኔ ባለፈው ሳምንት ከክሊፍና ከልጁ ከስቱዋርት ጋር ያደረኩትን ውይይት ተከትሎ ክሊፍ በሰሞኑ የሰጠውን ምላሽ በማህበራዊ ትስስር ገጽ ሲመላለስ የተመለከታችሁት ይመስለኛል። ምናልባት ቪዲዮውን ያልተመለከታችሁት ካላችሁ ጠቅለል አድርጌ ሐሳቡን ልንገራችሁ። በመሰረታዊነት ክሊፍ እያለ ያለው እዚህ ቪዲዮ ላይ ምንድነው በዋነኝነት ከኔ ጋር በነበራቸው ክርክር ምላሾችን መስጠት እንዳልቻሉና በቂ መልስ እንዳልሰጡ አምነዋል። ነገር ግን የማይረባ ነገር ሲያወራ የነበረው ነገር ምንድነው እኔ ስከራከርበት የነበረውን የቅዱስ ቁርባንን ጉዳይ ክርስቶስ በቅዱስ ቁርባን ውስጥ በእውነት ስለመገኘቱና የክርስቶስ ስጋና ደም በእውነት አማናዊ ስለመሆኑ ስከራከርበት የነበረውን ጉዳይ ትርጉም የለሽ እሺ እንግዲህ ወገኖቼ ክሊፍ በጣም ወንጌል ለመስበክ በምድር ላይ ከተሰጡት ከአንበሳ እንትን ውስጥ ገብቶ ከሙስሊሙ ከኤቲስቱ ከሁሉ ጋር እየታገረ ከመንግስት ከተለያየ ሁኔታ እንዲያው እሱም በመስል ነው እኔ የምመኘው ክሊፍን በመስል እንደሱ ወጥቼ በድፍረት የክርስቶስን ወንጌል የምሰብክ ሰው በጣም እመኛለሁ። እቀናለሁ፣ እጸልይለታለሁ። በጣም ለወንጌል የተሰጠንትን ነው እና የኢትዮጵያ ተረት ደግሞ የኢትዮጵያውያን ተረቶች እዛ መካከል ገብቶ አሁን ረታው የኦርቶዶክስ ልጅ እኔ እኮ በትክክል አልመለሰው ጥያቄው። እኔ እንደዚህ አይነት ቢጠይቀኝ ጥያቄው ምንድን ነው? የክርስቶስ ስጋ አማናዊ ነው። ስጋውን ነው ቆርሶ የሰጠን። ስጋውን ሲሰጣቸው ስጋና ደሙን ነው የሰጠ። እንደዛ ይሄ ሊትራል ነው ሊትራል ወይም ቃል በቃል እንደሆነ ነው። የክርስቶስ ስጋና ደም ነው ስንል ስጋና ደም ልክ የምንወስደው ደምና ስጋውን ነው። መጽሐፍ ግን እንደዛ አይደለም። አፌን በምሳሌ ከፍታለሁ ነው የሚለው እግዚአብሔር። በሚነገሩት ሁሉ ለምሳሌ ዳግም ደህንነት ምሳሌ በእንትን ነው። መጀመሪያ መወለድ አለ፣ ከስጋ መወለድ፣ ያንን እናየዋለን። መንፈሳዊ መወለድ አለ በጀርባው ማለት ነው። መንፈሳዊውን አናየውም። ስለዚህ ጌታ ኢየሱስ ክርስቶስ ለኒቆዲሞስ እንኳን ምድራዊ በሆነው ነገር ሳስረዳ ካልገባ ሰማያዊንማ እንዴት ይገባሃል አለው። ምድራዊ የሆነው ነገር ካልተረዳኸው፣ ምድራዊ ነገር ምሳሌ አድርጌ በሱ ስሰጥ ካልተረዳ የሰማያዊንማ በምን ትረዳለህ? ምክንያቱም እግዚአብሔር እኛ የሚያስተምረን ዳቦ ህብስት ነው። ጌታ ኢየሱስ ህብስቱንም አንስቶ ሰጣቸው ነው እንጂ የሚል እጁን ቆርጦ ወይም ሰውነቱን ቆርጦ ስጋ ሰጣቸው አይልም። ይሄ የመጨረሻ የንፏቄ ነው። ይሄ ምንም ያውቀው ነገር የለም። ይሄ ነገር ግን ወንጌል ለሚሰሩት መካከል ሂዶ እንቅፋትን መፍጠር አሸነፈ። ምንድነው ያሸነፈው? ምን ያውቃልና?
ምንድን ነው ይሄ የሚያውቀው? እስኪ ንገሩ ወገኖች፣ ምንድን ነው የሚያውቀው? ይኸው ነው። ኦርቶዶክስ እንትን መፍጠር ይወዳሉ። እንደዚህ እንትን የሆነ የወንጌል ጠላት ነው ኦርቶዶክስ። የወንጌል ጠላት ለብዙ ዘመናት ጠላት ሆነው ነው የኖሩ። 44 ታቦት ሲያሰልሙን እንትን ሲያስመልኩን 44 ጣዖታት እንትን ስንል ኖርን። የእግዚአብሔርን ልጅ ኢየሱስን ክሊፍ ክርስቶስን ነው የሚያከብር። ሌላ ምን አባቶች እንደዚህ መጽሐፍ ቅዱስ አምጣ። የተሰጠ መጽሐፍ ምንድን ነው? አባቶች እንዲህ ብለዋል። ምን ኬርስ አባቶች ምንድን ናቸው? አባቶች ማርቲን ሉተርን ነው እንደምከተለው? ጆን ካልቪንን ነው እንደምከተለው? ወይስ ማንን ነው የምከተለው? ጀስቲን ማርቲን ነው እንደምከተለው? እና አትናቴዎስን ነው እንደምከተለው? እኔ የምከተለው ኢየሱስን ነው። ተከተሉ የተባለውም ኢየሱስን ነው። ተረት የኦርቶዶክስ ተረት ጻድቅስ ባየሽ ተክለ ሃይማኖት በአንድ እግሩ ቆሞ 7 ዓመት በታምኖ 7 ባቄላ ምግብ ሆኖ ተረት። ይሄ ነው ተረት። እንዴት አይነት ነው ሙስልምናው? በተረት ሞላው ምድሩን። የኦርቶዶክስ ይህም ጴንጤው ነቢይ ምናምን በቃ ምንድን ነው ይሄ? ምንድን ነው? ባካችሁ ኢትዮጵያውያን ረጋ በሉ፣ ረጋ በሉ። ይሄ ምንድን ነው? አሸነፈ። ምንድን ነው የሚያሸንፈው? ምንድን ነው ያሸነፈው? ምክንያታዊ ያልሆነ ቀጥሎ የሚመጣ ሁለተኛ ጉዳይ አድርጎ መውሰዱና ይኸውም ደግሞ የጌታ እራት ቃል በቃል ነው። ስጋ ወደሙ ከተባለ ስጋ ወደሙ ነው፣ ስጋና ደም ነው። የክርስቶስ ስጋና ሪል ስጋና ደም ነው እንጂ በህብስቱ የተሰጠው እንደዛ አይደለም። ይሄ የደንቆሮዎች እንትን ነው። ይሄ ደንቆሮ ነው። የደንቆሮች አስተሳሰብ ነው። ማንም ህፃን እንኳን የጌታን እራት ቅባ እንትን የሚወስድ ይህን ያውቀዋል። ህብስቱ ተቆርሶ ሲሰጠው ህብስት የተሰጠው ምሳሌ ነው፣ እንትን ነው፣ አለጎሪ ነው፣ እንትን ምሳሌያዊ ነው። በምሳሌያዊ ነው እግዚአብሔር እንትን የሚለው። ምክንያቱም የምንኖረው በዳቦ ነው፣ በምንበላው ነው፣ በምንበላው ነው የምንኖረው። የዕለት እንጀራችን ስጠን ዛሬ ብለን ልክ የምንበላው በመንፈሳዊም በስጋም የህይወት ዳቦ ከሰማይ የወረደ እንጀራ እኔ ነኝ ሲል እንጀራ ነው እንግዲህ የተጋገረ እንጀራ ልትለው ነው ኢየሱስ። ከሰማይ የወረደ እንጀራ ነኝ እኔ ብሎ ሲል እንጀራ ነው ብለህ እንትን ልትል ነው። እንጀራ ማን የጋገረው? ያ ሰው ባለማወቁ እንትን የሚልበት ዘመን እኮ ነው። ባለማወቁና በድንቁርናው የሚመካበት ዘመን ነው አሁን ያለ ነው። አንበብ መጽሐፍን፣ መጽሐፍ ቅዱስን እወቅ። መጽሐፍን የተሰጠን አባቶች አይደለም። እኔ አንድንም አባት አልከተልም። የምከተለው ፈለጉን መንገዱን ኢየሱስን ነው። ኢየሱስን ነው የተባለ። ኢየሱስን ምሰሉት ነው የተባለ። የምወደው ልጄ እርሱ ነው፣ እርሱን ስሙ ያስተምራችኋል ብሎ እግዚአብሔር የሰጠን። የምንኖረው የምንወጣው የምንገባው በክርስቶስ አስተምሮ እንጂ በሰዎች ተረት፣ በኦርቶዶክስ ተረት አይደለም። በጴንጤ የሐሰተኛ ነቢያት ተረት አይደለም። በከንቱ እንትን አይደለም። ስለዚህ መጽሐፍ ቅዱስ አለል። ምድን ከፈለክ ምድን ከሆነ መጽሐፍ ቅዱስን ያዝ። ሃይማኖት አይደለም። ሃይማኖት በሽታ ነው። ሃይማኖት ትልቅ በሽታ ነው፣ ነቀርሳ ነው። እግዚአብሔር ግን ሃይማኖትን ለማንም አልሰጠም። ቢሰጥ ኑሮ የአይሁድን ሃይማኖት ይመርጥ ነበር። ለማንም አልሰጠም። እግዚአብሔር የሰጠው አንድያ ልጁን ነው። አንድያ ልጁን ነው። ያ ደግሞ እኛንን የሚለውጠን ነው። መጽሐፍ ምን ይላል?
በውኑ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በእውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዛን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ማድረግ ትችላላችሁን? ክፋትን፣ እማምነትን ያው ኢትዮጵያዊ ምሳሌ ነው። ኢትዮጵያ አይቀየርም። ዥንጉርጉር ነው ኢትዮጵያዊ። ክርስቶስ ካልቀየረው በስተቀር ከሰማይ በታች ከመጣው የእግዚአብሔር ልጅ ኢየሱስ ካልቀየረው በስተቀር ያው ነው ኢትዮጵያዊ ነው። በርክሰቱ ነው የሚከብረው። በጣዖታቱ ነው የሚደሰተው። 44 ጣዖት እና እነከሌ ታስረዋል እንትናችን ታቦታችን። ማን ነው ለአንተ ታቦት የሰጠ? ማን የሰጠ? የሆነ እንትን የሆነ ምንድን ነው ጠረጴዛ ማን ሰጠ? በጠረጴዛ ዳን ያለህ ማን ነው? በጠረጴዛ ዳን ያለህ ማን ነው? ኢትዮጵያዊ ስማ። ጠረጴዛ እንትን አድርገህ ራስ ላይ አድርገህ ታቦት፣ የቃል ኪዳን ታቦት እያልክ በእግዚአብሔር ቃልና በእግዚአብሔር እንትን ላይ የምትቀልዱ ኢትዮጵያውያን ናችሁ። ስለዚህ ተመለሱ። አሁንም እድል አላችሁ። ኢየሱስ ነው መድኃኒት። በቃ የተሰጠ መድኃኒት ኢየሱስ ነው። ከኢየሱስ ውጭ ውግዝ ከማሪዎስ እንደ አሪዮስ የተወገዘ ነው። በቃ እግዚአብሔር መድኃኒት ሰጠን። እርሱም ኢየሱስ ክርስቶስ ነው። እውነት፣ መንገድ፣ ሕይወት የሆነው እውነት፣ መንገድ፣ ሕይወት የሆነው የእግዚአብሔር ልጅ ኢየሱስ ነው። ተቀበልከው፣ ካልተቀበልከው ትጠፋለህ። ሌላ ምን አለ? እምቢ ካልሽ ሌላ ምንም ይጠብቅሽ የለም። ይሄ እኮ አጭር ነው። ስለዚህ ኢትዮጵያዊ መልኩን ሊለውጥ አይችልም። ጣዖትን የሚያመልኩ እንደ ጣዖቶች ናቸው አለ እኮ ማን ነው? መዝሙረ ዳዊት ላይ ረሳሁት የት ላይ እንደሆነ። ጣዖቶችን የሚያመልኩ እነሱም እንደዛው ናቸው፣ እንደ ጣዖት፣ እንደ እንጨቱ፣ እንደ ድንጋዩ። ሃይማኖት ደግሞ እንደዛ ነው የሚያስደርገ። ኦርቶዶክስ እንደዛ ነው። እስልምና ጥቁር ድንጋይን ሄደህ እየዞርክ ጥቁር ድንጋይን እንትን እያልክ እያበስክ ትድናለህ ይላል። እና ጌታን ኢየሱስን ፍሩ፣ ፈልጉት። የሚያድን የእግዚአብሔር ልጅ ኢየሱስ ብቻ ነው። ሙሐመድ አይደለም፣ ርሽና አይደለም፣ ማንም አይደለም። የእግዚአብሔር ልጅ ተክለ ሃይማኖት አይደለም፣ ተክለ ምናምን አይደለም፣ ማንም አይደለም። የእግዚአብሔር ልጅ ኢየሱስ ነው። ብትሰማ ስማ፣ ብትሰሚ ስሚ። ስማ በለው፣ ስሙ። የእግዚአብሔር ልጅ ኢየሱስ ከሰማይ በታች የተሰጠ ሌላ ስም የለንም። እንድንበት በነፃ እግዚአብሔር የሰጠን ኢየሱስን ነው። ኢየሱስን ስሙ፣ መጽሐፉን አንብቡ። ዝም ብሎ ይሄ ጠንቋይና እንትን አትፈልጉ። ነቢያት ምናምን እያልክ አትቃጃት፣ ወዲያና ወዲህ አትድ። ክርስቶስን ስማ። በጌታ በኢየሱስ ክርስቶስ ጸንተህ ቁም። እሱ ነው መድኃኒታችን፣ እሱ ነው ተስፋችን፣ እሱ ነው ራቁቱን ሆኖ መስቀል ላይ የተሰቀለል። እነዚህ ደግሞ እንትን ነው የሚሉት፣ በቃ ያሳልፉ። እሱ ነው የእግዚአብሔር ልጅ ነው። ኑ ወደ እኔ ከእኔ ተማሩ ነው ያለ። እኔ ዋ በልቤ ትሁት ነኝ፣ ከእኔ ተማሩ፣ ኑ ወደ እኔ እና ልትድኑ የምትፈልጉ መዳኛው አንድ ነው። አንድ መድኃኒት አለ። እልፍ አላፋት ፎልስ እንትኖች አሉ፣ ካውንተርፊት የሆኑ መድኃኒቶች አሉ፣ ውሸት የሆኑ ብትወስዳቸው ግን መርዝ ናቸው፣ ይገላሉ።
ነፍስን ያጠፋሉ፣ ነፍስሽን ያጠፋሉ። የሚያድነው እውነተኛው መድኃኒት ግን አንድ ነው፣ እርሱም የእግዚአብሔር ልጅ ኢየሱስ ነው። አይ ይሄ አልክም አትቀየርም። ነብር ዥንጉርጉር እንደሆንክ ትቀራለህ። ኢየሱስ ወይ ዥንጉርጉር ነኝ፣ መለወጥ አልችልም፣ ወደ ልቤ ግባ፣ ና አድነኝ፣ ፈውሰኝ፣ ጠግነኝ ብለህ ወደ ክርስቶስ ና። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? አይችልም፣ አይችልም፣ አይችልም። ኢምፓስብል። የሚያድንህ ግን የእግዚአብሔር ልጅ ግን ይለውጣል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም በክርስቶስ ሃሌሉያ። ኢየሱስ እኮ ነው የሚቀይረው። ልውጥውጥ እኮ ነው የሚያደርገው። ጨለማሽን በእርሱም ሕይወት ነበረች፣ ሕይወቱም ለሰዎች ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸንፈው። ብርሃንም በጨለማ ይበራል፣ ጨለማም ሊቋቋመው አልቻለም። ብርሃንም በጨለማ ይበራል፣ ጨለማውም ሊረዳው አልቻለም፣ ሊያውቀው አልቻለም። እውነተኛ ብርሃን የልብን ውስጥ የሚያበራ የእግዚአብሔር ልጅ ኢየሱስ ነው። በእርሱ እመን። የሃይማኖትን ቅራቅንቦ ወዲያ ወስደ ጣለው። ጣይ ወዲያ ኦርቶዶክስ ምናምን ወዲያ ጣዩ። ክብርሽን አንሽና ልበሽ። ኢየሱስ ነው ክብርሽ። ሃይማኖት አይደለም ክብሬ። የእግዚአብሔር ልጅ ኢየሱስ ነው ክብራችን። አንድም ሃይማኖት ክብር የለው። አንድም እንዴ እግዚአብሔር ዓለሙን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። መጽሐፉ እንደዛ ነው የሚለው። እግዚአብሔር የሰጠን የኛን፣ ሌላ ምንም የለም። ሌላ መድኃኒት የለም። ሌላው ሁሉ የመርዝ ነው። ተሰማ ስማ፣ የፈለግከውን መጻፍ ትችላለህ። አጭሩን ቃል ነው የምነግርህ። የሚሰማ ካለ ይስማ። ድንግል እያልክ ወደ ጥፋት ነው የምትሄደው። እሱን ስሙት ነው ያለችው። ተሰማ ስማ። አልሰማም ታልሽ ጥፋት ነው የሚጠብቀው። ሌላ ምንም የለው። ዥንጉርጉር እንደሆንክ ነው የምትኖረው። ኢየሱስ ወይ አድነኝ ካላልክ ያው ኤርምያስ እንዳለው በውኑ ኢትዮጵያዊ መልኩን ወይስ ነብርብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? አይችልም፣ አይችልም በፍጹም። ለእኔ ሲል ልክ ነህ። ያ ለእኛ ሲል ተዋርዶ የተሰቀለው እግዚአብሔር በእኔ እመኑ ተፈጸመ ያለ የኃጢአታችን ዋጋ ከፍሎ ተፈጸመ ያለ እግዚአብሔር ልጅ ኢየሱስ ነው። እንዴ ሃይማኖት ምንድን ነው ጥቅሙ? ከሞት ውጭ ሌላ ምን ነገር አለ? አንተ የምትን ነው። አንተ ምን ታውቃለህ? አንተ ምን ታውቃለህ? ሰው አምላክ አይሞትም። ያ አምላክ አይሞትም። ኢየሱስ እኮ በስጋ ነው እንትን ያለ እንጂ እኮ በነፍስ እኮ ወዲያው ነው እንትን ሰዎችን ወደ ገነት ነው ይዞ ሄደው። ወዲያውኑ አብሮ ለተሰቀለው ምንድን ነው ያለው? ዛሬውኑ ከእኔ ጋር በገነት ትሆናለህ ነው ያለው። ግን አታውቅም። ይሄ አላህ አደንቁሮ ስለሆነ የአላህ ስራው ማደንቆር ነው። ሃይማኖት ይሄው ነው፣ እስር ቤት ነው። ወደ ፍርድ እስክትሄዱ የምትቆዩበት ፍርድ እንትን እስር ቤታችሁ ነው ሃይማኖት። እግዚአብሔር ሃይማኖትን ቢመርጥ ኑሮ የይሁድን ሃይማኖት ይመርጥ ነበር። ምክንያቱም የድሮ እሱ ነው። እስልምና የለም፣ ኦርቶዶክስ የለም፣ ካቶሊክ የለም፣ ፕሮቴስታንት የለም፣ ምን የለም። የይሁዲ ሃይማኖት ነበር። እሱንን ይመርጥልን ነበር። ለምን? ድሮ ዘመን ጀምሮ ይኖረ። ግን እግዚአብሔር ሃይማኖት የይሁዲ ሃይማኖት ነው እንደውም የሰቀለው።
እንዲሰቀል እንትን ያደረገው ሃይማኖት ነው። ሃይማኖት ክፉ ነው። ሃይማኖት የሚለው አላህ ነው። አላህ የጨለማ ሃይማኖት አምላክ ነው። የጨለማው አምላክ አላህ ነው እንደዛ የሚለው በሃይማኖት የሚመካው። እግዚአብሔር ግን በሰዎችን ልብ በመለወጥ በማደስ ወደ ብርሃን የልባቸውን ብርሃን በማብራት ነው። ኢየሱስ ሕያው ነው። ይገባሃል? ነገርኩ እኮ አይገባህም እንጂ ወዲያው በተሰቀሉ ጊዜ ዛሬውኑ ከኔ ጋር ትሆናለህ ነው ያለው። ኢየሱስ ጌታ ነው እና የምትፈልጉ አላችሁ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። የማቴዎስ 23:43 ማቴዎስ ወንጌል። ይገባሃል ምን ማለት እንደሆነ? ሞት ነው። ሙት ትላለህ። ኢየሱስ ይሄ ነው እኮ። አረ ኢየሱስ በተሰቀለ ቀን 3 ቀንና 3 ሌሊት ዓለምን ማን አስተዳደረው? አታነብማ፣ መጽሐፉን ስማው። ኢየሱስም አለው እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። እኔ ማመልከው በአንተ እንኳን በቁርአን እንኳን አላህ ወስጄዋለሁ ነው የሚለው። ወስጄዋለሁ ነው። ምን ብሎ ነው የሚወስደው? በአንተ እንኳን አልሞተም። አንተ ጥቁር ድንጋይ ታመልካለህ፣ እኔ ግን ሕያውን በራስህ በሐሰተኛው ቁርአን እንኳን ሕያው ሆኖ የሚኖረውን ነው የፈጠረውን ነው ማመልከው። ድንጋይና ጥቁር ድንጋይና እንትን አይደለም ማመልከው። ካዕባን አይደለም ዞር። የእግዚአብሔር ልጅ ኢየሱስ ነው። ያ ስለዚህ መድኃኒታችን ተስፋችን ኢየሱስ ነው። ይሄ የእስልምና እንትን እኮ ያጋንንት አስተምሮ ነው፣ የሰይጣን አስተምሮ ነው። እስልምና ሃይማኖት ያው ነው እኮ። ምን ትለኛለህ? ሃይማኖት እንደዛ ነው። ሃይማኖት ያውልህ አመጣልሃለሁ። ያውልህ ስለ እናትህን እንዴት አድርጎ እንደሚያስተምር የሰይጣን ሴት መልኳ እንዲያታለህ አትራቃት፣ ብዙም አትቅረባት ይላሉ። ተጠንቀቃት። እንደው በሐቂረቱን በጣም የተላቀች መሂነቱን ወራዳ ተራ ነገር ሀታ ኢነሁም ሊዕዱነሃ ሪጅሰን ምን ዓመል ሸይጣን እርኩስ ነች። እሷን ፈጣሪ ሳይሆን ሰይጣን የሰራት ይባል ነበር። ላሳይህ እንግዲህ እሷ ፈጣሪ ይላል ሰይጣን የሰራት ወካት እንደውም ከስቅል መታዕ የወደቀ አሮጌ ዕቃ ታይበል እንደ አገልግሎቱን የጨረሰ ጫማ ወይት እንደወደቀ አታውቅም አይደል? እንደ ተራቃ የተወረወረች ነገር ብትኖር ሴት ነበረች። አልመርአቱ እንደ ሮማን ወደ ሮማ ስትሄድ ደግሞ ومن عجيب ما ذكرت بعض المصادر وهو مما لا يكاد يصدق لما من يستقرا مما لاقته المرأة في العصور الروما غيره وروما ناغر እንግዲህ ለስሙላ ይብለታ አላ ያሳፍራል ማለት ለማ ምን ያስቸግራል። አሁን የመረጃ ዘመን ነው። በሮም ውስጥ የሴቶች መብት ምን ነበር ብለባ ይመጣል። ይሄ ነው እናም ይሄ ነው ነብይ ያስተማረው ይሄ ነው። ነብይ ያስተማረው ይሄ ነው። ሃይማኖት የሚያስተምረው ይሄ ነው። ለምንድን ነው ሴትን እንትን ያለው? ምክንያቱም ለምንድን ነው ሰይጣን ሴትን የሚጠላት? ምክንያቱም ደህንነት በሴት ነው የሚመጣው። እግዚአብሔር ሴትን ያከብራል። እግዚአብሔር አምላክ ሴት በቃ የሚጠቀምባት ነው የመዳን ሴቶችና ወንዶች ልጆችን ነው። ያ እና ይሄ ነው ተመልከቱት። እስልምና ሴት ይሄ ነው። ሃይማኖቶችን ተመልከቱ። ሴት እንደ
አትራቃት ብዙም አትቅረባት ይላሉ ተጠንቀቃት እንደው በሐቂረቱን በጣም የተላቀች መሂነቱን ወራዳ ተራ ነገር حتى انهم ليعدونها رجسا من عمل الشيطان ርኩስ ነች እሷን ፈጣሪ ሳይሆን ሰይጣን የሰራት ይባላል ያ አላህ ሰይጣን የሰራት አይሆን ሃይማኖት እንደዚህ ነው ውሸታም ይለኛል እኔ አይደለም የተናገርኩት አውጥቼ ነው ገለጥኩልህ ቲክቶክ ላይ ነው ያለው እንዴ ውሸታም ይለኛል እንዴ እኔ እኮ እኔ ብለው ስለው ነው ውሸታም የምትለኝ አይነን እንትን አትልም አትከፍትም ይሄ ነው ሃይማኖት ይሄ ነው ኦርቶዶክስ በለው እስልምና በለው እንደዚህ ነው ውድቀትና ጥፋት ነው የቆሸሸ ነው ሞት ነው ያለበት ሴት ልጅ በእግዚአብሔር የከበረች ናት እግዚአብሔር ያከበራት ና ትውልድ ሁሉ በጽት ይለኛል ብላ ያለችው ሴት ናት ማርያም ናት ኦኬ እግዚአብሔር የመረጣት የእግዚአብሔር መረጣ የማዳን ስራውን ስለዚህ ያንን የዛ በሰይጣን በየሃይማኖት ውስጥ እንትን ያረገ ይሄ ነው ሰው ለምን ዳነ ነው ለምን መድኃኒት በሷ መጣ ነው ሌላ አይደለም እንደዚህ በሷ ላይ የተነሳ በሴት ላይ እግዚአብሔር የክብር ዕቃ ስላደረጋት እግዚአብሔር የመዳን ዕቃ ስላደረጋት እግዚአብሔር በቃ ክብሩን የገለጠባት ዕቃ ስለሆነች ስለዚህ እግዚአብሔር በቃ አሁን ለምሳሌ ጳውሎስ በጣም እግዚአብሔር ክብሩን የገለጠበት ነው አይደል ሁሉ ነው የሚጠላው ጳውሎስ ለምንድን ነው ምክንያቱም እነሱ ጋር አብሮ የጨለማ እንትን ነበር ወጣ ክርስቶስን አወቀ እውነትን አወቀ ስለዚህ ሁሉ ይጠላዋል ሙስሊሙ ምንም አይሁዱም ሁሉም ይጠላዋል ሰይጣን እግዚአብሔር አይደለም የፈጠራት እና ታዲያ ሰይጣን ነው ሰይጣንም ይሄ ነው እስልምና ይሄ ነው ኦርቶዶክስ ይሄ ነው ሃይማኖት የዝንጀሮ ቆንጆ ነው ሃይማኖት የዝንጀሮ ቆንጆ እና ምረት ክዳን ይሄ ማን ነው ይሄ አውቃል ይሄ ምንም የማያውቅ ገለባ ድባቅ መታው ወንጌል የሚሰብከውን እኮ ነው የሚገርም እኮ ምን አሉ መሰለ ድባቅ መታው ማንን ወንጌል የሚሰብከውን በአንበሳ በእንትን ግባ ገብቶ ክርስቶስን የሚያውጀውን ሄዶ የጌታ ራት እኮ ስጋና እንትን እውነት ነው እኮ የጌታ ራት ስጋና ደሙን ስትወስድ ስጋና ደም ነው እንዴ ኢየሱስ እኮ ህብስቱን አንስቶ ወይኑን አንስቶ ነው እኮ ወይኑን አንስቶ ነው ስጋ ደሙን እንትን አድርጎ እዛው ስከቶ አይደለም የሰጣቸው ግን ይሄ የመጨረሻ ምንም አያውቅ መሆኑ ይሄ ነው ምክንያቱም ሃይማኖት ድንቁርና ነው እንትን የሚያደርገው ስለዚህ ሄዶ ብጥበጣ ስለፈጠረ መጠየቅ የማይገባውን ጥያቄ ከዛ ስለጠየቀ በእነሱ ላይ እንትን አደረጋቸው ይሄ ነው እና አስተዋዮች ሁኑ ተመለሱ ይሄ ምንም ያውቀው ነገር የለም ገለባ ነው ገለባ እኛ የምንከተለው ኢየሱስ ክርስቶስን ነው ማርቲን ሉተርን አይደለም አትናቲዮስን አይደለም ምንንም አይደለም ማንም እኛ የምንከተለው የእግዚአብሔርን ልጅ ኢየሱስ ክርስቶስን ነው ያ እኔን ማለትሽ እማራለሁ ታንኪዩ እማራለሁ ቋንቋ እማራለሁ ግን ነብይህ ምንም ያልተማረውን ደንቆሮ አይደለ እንደ ነብይ ብለ ያስከው ለምን አልጠየቀውም ነብይ መሐመድ እንድማር ለምን አባቶች አልጠየቁትም እኔም እማራለሁ ትምህርት ቤትሽ ታንኪዩ ገባል መማር ጥሩ ነው እማራለሁ ይጠቅመኛል መማር ማንንም እንትን አይደል ግን ለምንድነው ነብዩ መሐመድ ማንበብ ማይችለው ምንም ማይችለው ነብይ ከመሆነ በፊት ተማር
ለምን አላልከው? አየው ምንም የማያውቀው ደንቆሮ የአረብ እረኛ ለምንድነው ተማር ነብይ ከመሆን ከመጠምጠም መማር ይቅደም ይላሉ አይደል? እንደዛ ለምን አላለው? ለምን እንደዛ አላልከው? እኔ እየተማርኩ ነው። እሺ እንዳልከውን እንትንን ወስዳለሁ እማራለሁ። ይሄ ነው እና ይሄ በስ ዝም ብሎ አወኩ የሚሉ አሉ። ይሄ እና ጨለማውን እነሱ ወንጌል ነው የሚሰብኩ፣ እሱ ግን አጉል ተረት ተረት የኢትዮጵያን ተረት ተረት ይዞባቸው እነሱ ደግሞ ምን ብለው ይመልሱት? አይ ጳውሎስ ያመነውን ነው ማምነው። which church father በኔ ጳውሎስ ያመነውን ነው ማምነው። ኦኬ ጳውሎስ የጻፈውን ነው ማምነው። ዮሐንስ የጻፈውን ነው ማምነው። ጴጥሮስ የጻፈውን ነው ማምነው። ያዕቆብ የጻፈውን ነው ማምነው። እነዚህ የማቴዎስ እነ ሉቃስ እነዚህን የጻፉትን ነው ማምነው። መጽሐፍ ቅዱስ ተብሎ ተሰጥቷል። ቸርች ፋዘር ምናምን ሂድ ያንን አጥና አልተባልንም። ልጄን ስምትወደው ልጄ እሱ ነው፣ እሱን ስሙ ነው ያለ እግዚአብሔር። ይገባል? በቃ ነው ስንት እንደሆነ ነው ተሾመ በላቸው ነው 11ዱን እንትኑን 27 መሆኑን 30 መሆኑን ምን ይሄ ነው። ለዚህ ነው ምክንያቱም እነዚህ ኦርቶዶክስ እና ካቶሊክ ይሄ ነው ትልቁ እንትናቸው። እኛ ምናምነው እግዚአብሔር ነው መርቶ እንትን ያለው፣ እግዚአብሔር ነው የጻፈው። መጽሐፉን እያስተማር ነው። ተማር፣ ማስተምረውን ተማር፣ ተከታተል። እንዴት እንደተሰጠን፣ እንዴት እንደመጣ፣ እንዴት አንድ እንደሆነ የእግዚአብሔር ቃል። ዝም ብለህ የሆነ ተረት ተረት እና እንትን ብታመጣ ምንም አታገኝም። ስለዚህ ህይወት ኢየሱስ ነው፣ መዳን በኢየሱስ ነው። ከዛ ውጭ ሌላ ምንም የለም። ይሄ ነው። ከከንቱ እንደዚህ አይነት ከኦርቶዶክስ ከንቱ እንትን ውጡ። እውቀት፣ ደህንነት፣ መማር ከጌታ ከእኔ ተማሩ። እኔ ዋ በልቤ ትሑት ነኝና ከእኔ ተማሩ ያለው ማን ነው? ኢየሱስ ነው። ሂድና ከማርቲን ሉተር ተማር ብሎኛል እንዴ? አላለኝም። የጻፉትን አነባለሁ፣ መጽሐፍ አለኝ አነባለሁ፣ አያለሁ። ማርቲን ሉተር ያለው አለ ማልስማማበት፣ ምንም ማልስማማበት። አይሁዶችን አስመልክቶ የተናገረው እኔ ብኖር ሰላማዊ ሰልፍ ነው መወጣው ያንን እሱ የተናገረውን እንትን ብለው። ለምን እንደዛ አይነት የሃይማኖት እንትና እንደዛ ቢናገር እኔ በአሁኑ ወቅት ወጥቼ ነው እንትን ብለው እናገረዋል። ዝም አለን። የተቃወሰ ነው የተናገረ ያስተማረዋል። ወደ እግዚአብሔር እንመለስ ማለቱን አዎ ልክ ነው፣ ልክ ነው። ወደ እግዚአብሔር መመለስ አለብን። ምክንያቱም ድሮ የነበረው የእምነታችን መሰረት ሐዋርያትና ነቢያት ናቸው። የሕግ መጽሐፍ ሐዋርያትና ነቢያት ናቸው። መጽሐፍ የሚለው ያንን ተመስርተናል። ሌላ መሰረት አይጻልም። ያን ስለዛ የሚያስተምረውን እከታተለዋለሁ። ጠቃሚ ያልሆነውን ግን እንትና ቸርች ፋዘርስ ብዙ እንትና አለ፣ ብዙም አልቀበለዋል። እኔ ለምንድን ነው? ሰዎች ናቸው፣ አምላክ አይደሉም። በመንፈስ ቅዱስ ተሞልተው የጻፉት እነ ጴጥሮስ ናቸው። መጽሐፍ ቅዱስን የጻፉት አባቶቻችን ናቸው። ከዛ ውጭ ያለው ተረት ተረት የሰው ስራ ነው። ልንፈትሸው እንጠይቀዋለሁ። የጳውሎስን አስተምሮ አልጠይቅም ማለት ትክክል አይደለም፣ ይሄ እንደዚህ አይደለም ብዬ እንትን አለን። ኢየሱስ ያስተማረውን ተቀብዬ ነው ነው አልተቀበልኩ እንትን። ስለዚህ ያ ሰው አይደለህም፣ ሰው ነኝ እንጂ ሰው ስለሆንኩ ነው። ሰው ስለሆንኩኝ መማረው ከክርስቶስ ነው። አይገባህም? የምናገርህ መማረው
ከእግዚአብሔር ልጅ ከኢየሱስ ክርስቶስ ከሱ መጽሐፍ ነው። አሜን ከሚባለው መጽሐፍ ነው የምማረው። እኔ የምማረው የትምህርት ምንጭ ምንድን ነው? አሜን ነው። አሜን። የኔ መጽሐፍ ምን ተብሎ ይጠራል? አሜን። ይኸው ይሄ መጽሐፍ አሜን ተብሎ ይጠራል። መጽሐፍ ቅዱስ እንለዋለን። እኔ ደግሞ አሜን እለዋለሁ። ምክንያቱም ምንድን ነው አሜን ያልኩበት ራሱ ስለሚል ነው። ይኸው የመጨረሻውን የኦርቶዶክስ መጽሐፍ ነው። የራሱ የመጨረሻውን አንብብልኝ። የመጨረሻውን ጥቅስ፣ የመጨረሻውን ቃል አሜን። የመጨረሻው ጥቅስ ምንድን ነው? አሜን። ይሄ የኦርቶዶክስ መጽሐፍ ነው። የኢትዮጵያ ኦርቶዶክስ ግን አትኖርበትም። ኦርቶዶክስ እያለሁ ነው የገዛሁት። በጨለማ እያለሁ አትኖርበትም። አሜን የሆነውን መጽሐፍ ነው። አሜን ብዬ ተቀብዬ ነው የምኖርበት። የሰውን ተረት ተረት አይደለም። ከአሜን ውጭ ጸሎት ተጸልዮ አሜን ካለ አለቀ ማለት ነው። ይሁን ይሁን፣ አይበቃኝም ካልክ መቀባጠር ትችላለህ። ነው ዝም ብሎ ነው እንትን የሚለው ተው። ስለዚህ እግዚአብሔርን ቃል ፈልጉ። መዳን የምትፈልጉት የምትችሉት በክርስቶስ ነው። ከክርስቶስ ውጭ ሞት ነው። ኦርቶዶክስ የሞት ሃይማኖት ነው። የጥፋት ሃይማኖት ነው። ኤርሊ ቸርች ፋዘርስ እንደዛ የሆነ ምንም ማለት ትችላለህ። መጽሐፍ ቅዱስን አንሳ። ወጋሁ ይኸውላችሁ፣ ወጋሁ 666 አምላኪ ነህ አንተ። ወጋሁ ይኸውላችሁ፣ ጴንጤ እንትን ያላል። ይኸው እንደዚህ አንዲት እህት አለች፣ መጽሐፍ ቅዱስን በሙሉ ታነባለች እና ብዙን ዝም ብላ ማንበብ ነው የምትወድ። ማንበብ ግን ነው እንደዛ አታንብቢ፣ ረጋ ብለሽ መጽሐፍ ቅዱስ የሚጠና እንጂ የሚነበብ መጽሐፍ አይደለም አልኩኝ። እኔ የሚጻፍ እንጂ የሚጠና እንጂ ዝም ብሎ የምታነበው አይደል። ይኸው 6 ጊዜ 7 ጊዜ አነበብኩት ምናምን ጨረስኩት ምናምን ተሎ ነው የምትል እና አንዴ መጽሐፍ ቅዱስ ላይ ጌታችሁ የተሰቀለበት ሰዶምና ግብፅ ይላል። ጌታችን የተሰቀለው በሰዶምና በግብፅ ነው አልኩ። በኢየሱስ ስም ወጋው። በኢየሱስ እንዴ! ምን ነው? እንዴት እንደዛ ሚል የለም መጽሐፍ ቅዱስ ውስጥ። በኢየሱስ ስም ወጋው። እንዴት እንደዚህ የሰይጣን እንትን ትናገራለህ? ኢየሱስ የተሰቀለው ኢየሩሳሌምና እንትን ጎልጎልታ ነው እንጂ ሰዶምና ግብፅ ብለህ ትላለህ? ነው መጽሐፍ ቅዱስ ይላል። ኧረ እባክህ ምን ይሄ ሰይጣን ነው እንዴ አንተ እንደምን። ከዛ እንትን አልኩና መጽሐፉን አብጥቼ አሳየዋት እና አሁን አንቺ ወጋው በኢየሱስ 666 ምንድን ነው? ይህ እኮ ነው ገለባው እኮ ሰው በጣም የሚያሳዝነኝ 666 ራሱ ምንድን ነው? ምን እንደሆን ታውቃላችሁ? ምንድን ነው 666? አይ ይሄ የጠፋ ትውልድ ነው። እና ራይ ላይ ወስጄ አነበብኩላትና ራይ 11 አነበብኩላት። ራይ 11 በድናቸውም በታላቂቱ ከተማ አደባባይ ላይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶምና ግብፅ የተባለች ደግሞም ጌታቸው የተሰቀለባት ናት። ጌታቸው የተሰቀለባት ሰዶምና ግብፅ ናት። አሳየዋት። እንዴ ይህን እንኳን ብቤው
ብዙ ጊዜ እኮ አንብቤው አውቃለሁ እኮ ግን እንደዚህ የሚል እኮ አላውቅም አለ። እንደዚህ አይነት ነገር አላውቅም አለ። እና ምንድን ነው ሰው እንደዚህ ነው በቃ ማንበብ ማለት ዱዱዱዱዱ አባቶቻችን ደጋሚዎች ነበሯል። ደጋሚ ባብዬ አልኩኝ እኔ አያቴን ማለት ነው። ይህንን ነገር ግን ይገባሃል ምናምን አልኩት። እንትን መጽሐፍ ተሸክመን እንትን ሄድን። መጽሐፍ ተሸክሜ እሄዳለሁ። እንትን ደብረ እንሄዳለን። ሌሊት ያስቀድሳል። ሌሊት አይተኛም። ውሃ እንደዚህ ውሃ ይረጭና ተነስ መጽሐፎችን ያዝ ይባላል። መጽሐፎችን ይዘን እንሄዳለን። ሚካኤል፣ ጨርቆስ፣ ጊዮርጊስ በዚህ እንሄዳለን በተለያየ ጊዜ እና ሁልጊዜ አምጥቶ እንትን ይላል። ሁልጊዜ እኔ አውቃለሁ ምንም እንደማይገባው ምንም ግዕዝ ነው። ከዛ ባብዬ ግን እንዲሁ ሁሉ የምትለው እንዲሁ ይገባሃል ስለው ምን አባህ አገባ ሰይጣን ነው የላከ ምን አገባ እነሱ ሲሉ ሰምቻለሁ እላለሁ። እነሱ ሲሉት ብዙ ጊዜ እኔ የሰማሁትን እላለሁ። ምን እንደሆነ አላውቀውም ማለት እና አሁን ሳስበው እንትን እላለሁ። እንደዛ አይነት አነብናቢ እንደዛ እንድንሆን አይደለም እግዚአብሔር እንትን ሮቦት አይደለንም፣ ሰዎች ነን። አስበን አስተውለን አውጥተን አውርደን ምንድን ነው የምናገረው ብለን እንትን ልንል እግዚአብሔር አእምሮ ሰጥቶን አእምሯችን መጠቀም ነው። ስለዚህ እኛ የእምነታችን መሰረት ጀማሪና ፈጻሚ የእግዚአብሔር ልጅ ኢየሱስ ነው። ከሱ ውጭ ሌላ ማንማር። አዎ ቸርች ፋዘርስ ወንድሞቻችን ናቸው፣ አባቶቻችን ናቸው። ነገር ግን የእምነት መሰረታችን እነሱ አይደሉም። ማንም ይስታሉ። ለምን አይስትም? የማይስተው ጴጥሮስ ነው፣ የማይስተው ጳውሎስ ነው። የማይስተው ለምን? መንፈስ ቅዱስ ነው የነዳቸው። ቅዱሳን በመንፈስ ቅዱስ ተነድተን ጽፈንላችኋል። ስለዚህ ማንም ይህን ለራሱ ጥቅም እንዳያደርገው። ስለዚህ መጽሐፍ ቅዱስ የከበረ መጽሐፍ እና እግዚአብሔር ይባርካችሁ። ደህና ሁኑልኝ። ይሄ ነው። እግዚአብሔርን ፈልጉ፣ ወደ እግዚአብሔር ተመለሱ። ኢትዮጵያዊ መልኩን፣ ነብር ዥንጉርጉርነቱን ማርቲን ሉተር ይሙት በል እስቲ። ምን ብዬ ነው የማርቲን ሉተር ይሙት ምለው? ስልምና እንደ ስልምና እንደ መሐመድ ሰለላሁ ዐለይሂ ወሰለም ማርቲን ሉተርም እንደዛ ማለት ከፈለግሽ በይ፣ እንደዛ ማለት ትችያለሽ። እንደዛ ማለት ከፈለግሽ ሰለላሁ ዐለይሂ ወሰለም ማርቲን ሉተር ነው እኮ ይገርማል። ከጠረት እንደዛ በሉ። እናንተ ደግሞ እንዴ ሙስሊሙ እንደዛ እያለ አይደለ ነብዩን ሞተውን ያዩሃ ነቢይ ሆይ ብለው እንትን ይላሉ፣ ሰላም ይላሉ እኮ የሞተውን። እና እንደዚህ ነው። እኛ እውነት ፈላጊ ከሆነ የእግዚአብሔር ቃል ነው። እውነት እግዚአብሔር ቃል ነው። መኖሪያችን የእግዚአብሔር ቃል ነው። አሜን ብለሽ ተቀበዩና አሜን በዩ። አለበለዛ ደህንነት አይኖርም፣ ጥፋት ነው። ደህና ሁኑልኝ። ጌታ ከእናንተ ጋር ይሁን።